አምተሽኛል ግምዣ ቤት ያችን አንድ ሺህ ኮይን ለማግኘት ብለሽ አማሽኝ። እኔ የትሽን አሳይተሽ ልቦልክ ማሪ ሰው ልቦልክ ከዛ ልቦልክ አፈንጥፈርጥ ወደዚህ ገባች ማሪ ማናት ተቦልካ መሲ የምትባል ከአንቺ ቤት ተቦልካ ስትፈርጥ ወደዚህ ገባች። ለዚህ አልተቦለከችም። ነይ መሲ የዚህም ጻፊ ተቦለኪ ውዴ ተቦልካ ነው እንጂ ከአንቺ ቤት ተቦልካ ነው እኮ እዚህ ማንም የቦለከ የለማ። መሲ ነይ በዚህም ልንቦልክሽ ውዴ ነይ ነይ በጸባይ ካላስ ምንም ማድረግ አይቻልም። አንቺ ዛረግጣሽ ቦልከሻት ነው ወደዚህ እኮ የመጣችው። እዚህ ቤት ተቦለከ የለም እስካሁን ያልቦለከ ቦልኪኝም እዚህ ብላ እኮ ነው የጻፈችው። የኔማ ቤት ምንድን ነው ብላ ጻፈች? ኧረ ረጅም ነው ውዴ። ዋይ ረጅም ጽሑፍ? አዎ ረጅሙም ስድብ ነው ወይ? አላየሁም እዚህ ቤት አሁን እኔ ከመጣሁ ማርያምን አልቦለኩም። ተቦልካለች። ለማንኛውም እና አላይሽ ነይ አንቺ እኔ ረጁ ልንገርሽ ጥያቄ ግምዣ ቤት አምተሽኛል አላማሽኝም? አንድ ብቻ አላማውሽ። ስለ ዳጣ አውርተሻል አላወራሽም እኮ? ስለ ዳጣ ስትበይ አላቅሽም ብለሽ አሁን ዳጣ ስትበይ ረግማ እንዳሰጥሽ ቶሎ ብለሽ ተናገሪ እኮ ያኔ ነገርኩልሽ። እሺ በመረጃ ላውጣልሽ። እሺ ማለት በኋላ እንትን ላለው ብቻ ነግሬሻለሁ። የት አለ እኮ አምታኛለች እኮ ይመናዬ አምተሽኛል። የት አለ ለቃ አይቻለሁ እዚህ ጋር በእንግሊዝኛ ሟል አይታችኋል። ይኸው በግልጽ ግጥም ብዬ ብሩክ ብዬ ሁሉ ነገር አይታችኋል። ሰው ነገሯት ካያችሁ እሺ ሞዴሬተሮቿ እና ሳሪ ምንም ብንሄድም ልታይን አልቻለችም ብላ ስታያት ንገሪያት። ትናንት ላይ ጌሙ ደንግጠሽ እንደነበር ከፍቷታል በጣም ብታይ ደግሞ እንትነች ዳጣ ሻጭነች። በዳጣ ከረገመችሽ አትነሽ ያተሆኑ በፊት ዳጣ ሰው ታበላና ትረግማለች። ከዚህ በላይ ሀሜት አለ፣ ሀሜት አለ ከዚህ በላይ ዋሻው እንዲ ያልኩትን እኮ ነገርኩሽ እኮ። ልጅቷ ፊቷ ያስታውቃል። ደነገጠች። ዳጣ አብልታ ከረገመች መቼም አትመለስም አልሻት። አሁን ከእሷ ጋር ለመተዋወቅ በመቼ ነው በዚህ ሁኔታ የምንተዋወቀው? ደነገጠች። ይህን ስትሰማ ፊቷ ተቀይ አይ ነው አማሽ ተቀየረች። ያው ተቀይራለች። አይ ነው